ይፈታል። ኦሮምኛ መዘመራቸው ይቀጥላል። የአዲስ አበባን የሚገልጽ የአዲስ አበባ መዝሙር በኦሮምኛ ቋንቋ እንዲማሩ ስለሆነ ዋናው ነገር የአዲስ አበባ ላይ የምንሰቅላቸው ባንዲራዎች የትኞቹ ናቸው? ህግ ያስፈልገናል ካልን እንነጋገራለን። ማት ትምህርት ቤቶች አሉን፣ ብዙ ትምህርት ቤቶች ዓለም አቀፍ ትምህርት ቤቶች አሉን። የተለያዩ ሀገራት ትምህርት ቤቶች አሏቸው። አንድም ቀን አጀንዳ ሲወሰን ተናናቅም። አንድም ቀን ሁሉም ባንዲራቸውን ይሰቅላሉ። አንድም ቀን አጀንዳ ሲሆን አልሰማንም። ለማንኛውም የአዲስ አበባ ውስጥ የኦሮሚያን ባንዲራ አምጥቶ መስቀል ለኦሮሞ ህዝብ የተለየ ነገር የሚያስገኘው ጥቅም ኖሮት አይደለም። ምክንያቱም አዲስ አበባ የኔ ናት ዋና ከተማዬ ነው ብሎ የሚያምን ህዝብ ስለሆነ አዲስ አበባ ፕሮሞት ማድረግ የምትፈልገውን ማሳየት የምትፈልገውን በሚገባ ተቀብሎ ፕሮሞት የሚያደርግ ህዝብ ነው። በዛ ደረጃ ነው የምናየው። ነገሮችን በሚዛናቸው ማየት ተገቢ ይሆናል ማለት ነው። በሚዛናቸው ማናይ ከሆነ በህዝቦች መካከል ጥላቻ፣ ግጭት የሚፈጥር አካሄድን የምንሄድ ከሆነ ህዝቡን ነው የምንጎዳበት። ሌሎችም ጭምርኛ ደግሞ እንግዲህ አሁን በአዲስ ቲቪም በአዲስ ሚዲያ ኔትወርክም ወደ 10 ያህል የሚሆኑ ቋንቋዎችን ልንጀምር ነው እንደ ሌሎች ቴሌቪዥኖች። በትምህርት ቤትም የነግሪክን እና አረብኛን፣ እንግሊዘኛን፣ ፈረንሳይኛን ብዙ ቋንቋ እንማራለንና የሀገራችንን ቋንቋ ለማስተማር የሚደግፉ ሌሎች ክልሎችም ካሉ መማር የሚፈልጉ ተማሪዎች እንዲማሩ እንፈቅዳለን። ለዚህ ብዙ የህግ ችግር የለም። አንደኛ የዩኤን ህግ በደንብ ያስቀምጣል፣ ዓለም አቀፍ ነው። ሁለተኛ ህገ መንግስታችን ያስቀምጣል፣ ህገ መንግስታዊ ነው። ለአሰራር እንዴት ይተግበር የሚለው ዝርዝር ነገሮች ከካሪኩለም ተጨማሪ ካስፈለገን ደግሞ እናያለን። ካሪኩለማችን አሁን ይሄን የሚፈቅድ አይነት ካሪኩለም እንዲሆን ተደርጓል። የተከበሩ ዶክተር ሳሙኤል ሊረዱኝ ይችላሉ። በይፋ ካሪኩለሙ ይሄንን አይከለክልም፣ ይፈቅዳል። የሚፈቅድ ካሪኩለም ነው ያለን። ስለዚህ መሰረታዊነት ቋንቋ መማራችን ጥቅም ነው። ከአዲስ አበባ ጋር ደግሞ ኦሮሚኛ ያለውን ትስስር ደግሞ ሪኮግናይዝ ማድረግ እውቅና መስጠት